ስታዩኝ እንዳትፈሩኝ እንዳደነግጡ። አፌ በጣም ይዞኛል ወጥሮኛል። ፀሐዩ ግርፍ ፊታችሁን ለሚያጠቁር ዳርክ ስፖት ዋይት ስፖት ካላችሁ ይሄ ዊክነስ ችግር ያለባችሁ እዚህ አካባቢ ለሱ አሪፍ ነው። ስካፊዮን ከጌላቲን ፓውደር ለብ ባለ ወተት ተቀቦትኝ የሆነ ስራ እስከምሰራ ድረስ ቤት ውስጥ እንደዚህ ነው ፊት የምንከባከበው። ይሁት እንዴት እንደሚላጥ ፊታችን ውስጥ ቆዳችን ውስጥ ሾክ የሚመስሉ ነገር ዋይት ሄድ ብላክ ሄድ ጥቃቅኖቹ እንዴት እንደሚያነሳ ፊት ይወጥራል። ግን አሪፍ ነው መወጠሩ ራሱ ጥቅም አለው። ትንሽ ያማል። አይ እንደዚህ ያዝ እያረጋችሁ ፊታችሁ ላይም ያለውን ፀጉር ያነሳላችኋል። አያየ ፊቴ ላይ ያለውን ፀጉር ራሱ ልቅም አድርጎ ነው ያነሳ። እንዳያችሁት ግንባራችን አካባቢ አፍንጫችንና አገጫችን አካባቢ ነው ዋይት ሄድ ብላክ አካባቢ ማድረግ ትችላላችሁ። ስታጠብ ፊቴ ይቀላል አይደለም እንደዚህ አይነት ነገር ተቀብቼው በዚህ ቫኪዩም ይሄን አካባቢ ያጸዳዋለሁ። ከዚህ ግን ይሄኛው በጣም ይመቸኛል። አንዴ ብድግ ስለሆነ የሚያደርገው እዚህ አካባቢ ነው የሚያመው። ይሄ ሴንሲቲቭ ቦታ ስለሆነ ይታያል። አድርጎ የሚያወጣላችሁ ለኬክ ለጣፋጭ ምግቦች የምንጠቀምበት ጌላቲን ፓውደር እሱ ነው። ጌላቲን ፓውደር ብላችሁ ሰርች ብታደርጉ ይመጣላችኋል። እንደዚህ ሁሉንም አነሳዋለሁ። እንደባችሁ መንካት የለበትም ይነቅልባችኋል። ስትቀቡ ተጠንቀቁ። ካሜራ ላይ ይታይ ያላቅም የሚታያችሁ ከሆነ እዚህ አካባቢ ዳራ ውስጥ ያለውን ሁሉንም ሙልጭ አድርጎ የሚያወጣልኝ። ቅንድባችሁ እንደዚህ ከነካው ትንሽ እንደዚህ ውሃ አድርጋችሁ ሲርስ ይለቃል። ፊቴን ታጥቤው መጥቻለሁ። ታማታም ቀን ላይ የምቀባው ምንም ነገር ያልተቀላቀለበት ኦርጋኒክ የተጨመቀ ካስትሮል ኦይል ነው። የዚህ ጥቅም የመጀመሪያ ጥቅሙ ፊታችሁ ቦቶክስ አያስፈልገውም። እንጪ አካባቢ አገጭ አካባቢ ዋይት ሄድ አለ። እሱም በደንብ አድርጎ ነው ያጠፋልኝ። ዋይት ሄድ ምናምን ከመልቀሜ በፊት ደግሞ እንደዚህ ቀባውና ቆይቼ ማጽዳት እጀምራለሁ። ሼቭ ማድረግ እዚህ አካባቢ ያሉትን ማጽዳት ላይ ሽፋሽፍት ያሳድጋል። ትንስቅ የሚያወጣብን መስመር ይከላከልልናል። ጅና ምልክት በቃ ፊታችሁን በደንብ አድርጎ ነው የሚቀይረው። ካስትሮል ኦይሉን ኦርጋኒክ ሆኖ እንደምታዩት ውፍረቱ ያብዝቸዋለሁ ስለማልተኛ ነው። ቀላይ ስለሆነ በደንብ እንዲርስ፣ ደረቅ ለሆነ ፊት ደግሞ የፊት ወዝን በደንብ አድርጎ እንዲጠብቅላችሁ ጥብ እንዲሆን እንዳይደርቅ አይናችሁ ውስጥ እንዳይገባ እየተጠነቀቃችሁ ስለሚያቃጥል የአካባቢ ፊት ፀጉር አልበቅላላችሁ ቅንድ ላይን ሽፋሽፍት መቀባት ማታ በደንብ አድርጎ ነው የሚያሳድገው። ብላክ ስፖቶቹን አይኔ ውስጥ ትንሽ ነካኝ አቃጠለኝ። ጥቁር ነጠብጣብ አይባጋችሁ ጋር የሚጠቁርባችሁ ሰዎች ፊታችሁ እንዳይጨማደድ ብዙ ጥቅም ነው ያለው። እነዚህ ሶስቱ ፊቴ ማጸዳበት፣ ይሄ አፍንጫዬ ላይ አገጬ ላይ ያሉትን ዋይት ሄዶች ማውጣበት ነው። ይሄ ደግሞ ቅንድቤን እዚህ አካባቢ ፀጉር ስላለኝ በአልኮል አጸዳዋለሁ። ንጹህ መሆን አለበት። አሁን 30-40 ደቂቃ ፊቴን ስቲም ካረኩትኝ በኋላ በዚህ ጋር እንደዚህ እየተጫንኩ እዚህ አካባቢ ያሉት እንዳለ አገጬ አካባቢ ያሉትን ዋይት ሄዶች ሙልጭ አድርጌ ያወጣሉ። ምንም ነገር ስትቀቡ ገታችሁ ድረስ እንደዚህ መቀባት አለባችሁ። ቤት ውስጥ የሚሰሩ ማስኮች ሎሚ ያለው ነገር የምትጠቀሙ ከሆነ ፀሐይ ላይ መውጣት የለባችሁ። የማርና የሎሚ አለርጂ ከሆናችሁ እንዳትጠቀሙ። ንጋታው ጠዋት ነው። ፌሻል ስለሰራሁትኝ እዚህ አካባቢ ፊቴ ትንሽ ተቆጥቷል። እንቅልፍ አልተኛውኝም። የምጠቀመውን ማስክ ነው ማሳያችሁ። የምትት ኔስካፌ በትንሿ ማንኪያ፣ ከዛ ሎሚ፣ የሎሚውን ውሃ፣ ማር። በቂ እንቅልፍ አለመተኛትና ውሃ ለመጠጣት ራሱ ፊት ላይ ተጽዕኖ አለው። ስለዚህ በደንብ ከማማ ነው በኋላ ፊታችን ላይ እንቀባዋለን። እዚህ አይናችን ስር ለሚጠቁሩን በጣም ፍቱን መድኃኒት ነው። በደንብ ማሳጅ እያደረግን በጣም ትንሽ ኔስካፌ ነው የተጠቀምኩት። ይሄን አካባቢ እዚህ አንገታችሁ ድረስ ተቀቡ። አንገታችሁና ፊታችሁ እንዲመሳሰል። ፀሐይ ሲመታችሁ የፊታችሁ ቆዳ ከነበረበት ቦታ ይቀየራል። ይሄ ፊታችሁ ፍክት እንዲል ቆንጆ ማስክ ነው። ለ20 ደቂቃ አቆይታችሁ በንጹህ ውሃ ብቻ ነው። ይሄ ፊቴን ከታጠብኩ በኋላ ነው። ፊቴ ለራሱ ያዘጋጀሁት ማድረቂያ አለኝ። ፊታችንን ስናደርግ እንደዚህ ሙሽቅ ሳይሆን እንደዚህ። አሁን ፊቴን ማለስለሻ የምጠቀመው ሴንቴላ ነው። ውድ ነው ይገባኛል። ከገዛችሁ ረጅም ጊዜ ትጠቀሙበታላችሁ። ትንሽ ነው የሚያስፈልገው። የቆጣ ፊቴ ቀስ እያለ ነው የሚጠፋው። እንደዚህ ሞይስቸራይዘሩን አዳርሰዋለሁ እንዲለሰልስ ደረቅ እንዳይሆን። ለፊታችሁ እናንተ የሚስማማውን ምረጡ። እዚህ አካባቢ ያለውን በምላጭ አንስቼዋለሁ። እዚህ ጋር ትንሽ ደምቷል። ሌላኛው የፊታችሁ ቆዳ የሚደበዝዘው ፊታችሁን ላይ ያለውን ፀጉር ሼፍ ስለማታረጉት ነው። በወር አንዴ ሼፍ ብታረጉት ፊታችሁ ፈካ ይላል። ቤት ስለማልወጣ ሞይስቸራይዘር ብቻ ነው የተጠቀምኩት። እንዴት እንደምኩል ላሳያችሁ። ባዶ ቦታውን ሞላዋለሁ። ብዙ ጊዜ ቅንድብ አይመሳሰልም፣ ይለያያል። ሰው በኩል ማመሳሰል አለብን። እንደዚህ ብለንድ አደርገዋለሁ።
በኮንሲለር እና በብሩሽ ደግሞ አስተካክለዋለሁ። ኮንሲለር፣ ሰንስክሪን በደንብ መጥረግ ነው ማስተካከል። የኮንሲለሩ ነጭነት እንዳያስታውቅ ትንሽ ሰንስክሪን ጨምሬ ጠፋዋለሁ። በጣም ገራሚ ማስካራ ናት። ራሱ ጉንጬ ጋር ብለሽ ካራ ኩል ሊፕስቲክ እና ትንሽ ብለሽ ከተቀባው በኋላ ሂጃቤን እንደዚህ አጠፍ አድርጌ የሚለጠጠው ሂጃብ ነው። እንደዚህ ትንሽ ወደፊት መጣ ወደ ውስጥ አስገባዋለሁ። ይሄንንም ጥንቅቅ እንዲል ሂጃብ ደግሞ ፈለኩኝ በኋላ በኩል እንደዚህ ከኋላ ምንም ነገር አላረግም። ብቻ እንዳስያዝኩት ነው። በቂ እንቅልፍ ከተኛውና በደንብ ውሃ ከጠጣሁኝ አዳረ ቁጥር በደንብ እየሆነ ይመጣል።